የእናቱ ለታን ባሳዳለፍ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ዘጠኝ ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘወትር ይሰማኛል የማየ ድካሟ ግራ በማሳደግ በሴትነቷ። ዘነበች እጀርሳ ቡኔ ይባላለሁ። ካዛንቺስ ነው የምኖረው። ቀበሌ 27 የምሰራው ጤና ጥበቃ ውስጥ በጤና ጥበቃ ስር ነኝ እና ጽዳት ኃላፊ ነኝ። 25 ዓመት ሰርቻለሁ። ከዛ ጡረታ ስወጣ ነው ወደዚህ የመጣሁት። ወደ አሜሪካን የመጣሁት ጡረታ ወጥቼ ነው። 5 ዓመት ሰራው እና እንግዲህ አንተ እሺ ዘንዬ በጣም እናመሰግናለን። እንግዲህ አሁን መቼም በቅርቡ እንግዲህ 1-3 ሳምንት ሆነው ተታተላሉ ብዬ ነው የምለው። ያው የሚያውቋቸው የካሳንቺስ ሰፈር መፍረሱ መበታተኑ ሁሉን ያውቃሉ። እናልነግሮትም እንደው በዛ የተሰማሁትን ነግረውን እንደገና ደግሞ አሁን ያንን በማስታወስ የተሰባሰብነው አሉ። እንግዲህ ኤልሳም አለች፣ እርሶ ልጅ ሂሩት አለች። እንደዛ እንግዲህ ለታሪክ እንትን እንዲል ታሪኩ እንኳን ተረስቶ እንዳይቀር የዛ አይነት ነገሮች ተጀምሯል። ይህንን እንደው እንዴት ተመለከቱት? በጣም ደስ ብሎኛል። እኔ በጣም የምወደው ሰፈር ነው። ጥሩ ጊዜም ያሳለፍንበት፣ መጥፎ ጊዜም ያሳለፍንበት የኖርንበት ጥሩ ሰፈር ነው። በጣም እኔም በመሰብሰባችሁ በጣም ነው ደስ ያለኝ እና እንግዲህ አንተ ደግሞ ትንሽ ልጅ ሆነ ነው የማውቅህ። ፀጉር እንዲህ ሉጫ ነገር ሆነ አነሳ ልጅ ሆነ ነበርክ እና ሰፈሩ በሙሉ ደስ ይላል። ጎረቤቶቻችን ጥሩዎች ናቸው። ጥሩ ተሳልፈናል። በደስታውም በመጥፎውም በሁሉም ጥሩ ነው ያሳለፍነው። ብዙ ዓመት ልጆቻችንም ያደጉበት የተማሩበት ነው። በጣም ደስ ይላል። አሁን በጣም ነው ደስ ያለኝ። እኔ በሁሉ ነገር በጥሩ ነገር እንድትሰሩ፣ ቁም ነገር እንድትሰሩ፣ ዝም ብሎ መሰብሰብ ብቻ አይደለም። ቁም ነገር ሰርቶ አንድ ነገር አድርጋችሁ እኔም አዋጣለሁ የሚያስፈልገውን እስካለው ድረስ እና ቁም ነገር ሰርታችሁ ድሃ የሚረዳበትን ዝም ብሎ በስመ ካዛንቺስ መረዳጃ ማህበር ምን ልታደርጉ ትችላላችሁ። እና እኔም እንግዲህ የምናገረው ቁም ነገር ስሩበት ነው። እሺ እግዚአብሔር ሁሉም ያደርጋል። እርሶም በዚህ እድሜ ሰጥቶት ይህንን በማየቶ ቀላል አይደለም። ምክሩን እንቀበላለን። አሁንም የእርሶ ምክር ለዚህ አሁን በዚህ ቤት ውስጥ ለተሰባሰቡ እንግዲህ ወደ 500 ሰው አለ። አሁን ገና ብዙ ይቀራል። ለእነሱ ምንትን ነው እንዳሉን ቁም ነገር መሰራት አለበት። እሱን እንትን እንላለን። እንደው አንድ ጥያቄ እንትን መቼም ከሀገር ከወጡ ትንሽ ቆይተዋል። ካሳንቺስም ከፈረሰች አልሄዱም። እንደው ምን ተሰማዎት? አይ በጣም ነው ያዘንኩት። እኔ በጣም ነው ያዘንኩት። መፍረሱ በጣም አዘንኩ። በመሰብሰባችሁ እንዴት ነው የተደሰትኩት መሰለ።
በጣም አዘንኩ። አይ ወይ ሰፈራችን ብዬ በጣም ነው ያዘንኩት። የኖርኩበት ሰፈር ነው። ስለዚህ በጣም ነበር ያዘንኩት እና አሁን በመሰብሰባችሁ በጣም ደስ ብሎኛል። አንተም ጎበዝ ልጅ ነህ። ዋና ሆነ ሰብስበን እንትን በማድረግ በጣም አመሰግንሃለሁ። ያንንም የጻፈውንም ልጅ አመሰግነዋለሁ እና የሚያስፈልገውን ነገር ሁሉ አደርጋለሁ። እሺ ዘንዬ፣ አሁንም እድሜ ጤና ይስጦት ነው በግሌ የምለው። ሁሉም የካሳንቺስ እዚህ ቤት ውስጥ ያሉ በሙሉ እድሜ ጤናውን ይመኛል ብዬ ነው የምገምተው። በጣም ትልቅ መልእክት ነው ያስተላለፉልን። አሁንም እግዚአብሔር በሰላም በጤና በደስታ ይጠብቆት። የምለው እንግዲህ መጨረሻ የሚያስተላልፉልን መልእክት ካለ ለእርሶ ልሰጣለሁ። አሁን እግዚአብሔር ይጠብቅ፣ አንተንም ጤና ይስጥህ። አሜን። እና ልጅ ሰጥቶ ልጅህን ለማየት ያብቃ። እንዲህ ቁም ነገር ስለሰራ እግዚአብሔር ይርዳህ። እኔ የማስተላልፈው በርቱ ነው። ደግሞ ተባበሩ፣ ተረዳዱ፣ እርስ በራሳችሁ ተፋቀሩ። ፍቅር ነው ሁሉ ነገር። መሰብሰብ ብቻ አይደለም፣ አንዱ መርዳት፣ አንዱ በራሳችሁም ቢሆን መረዳዳት፣ መፋቀር፣ ፍቅር ይስጣችሁ። አሜን። ፍቅር ነው ሁሉ ነገር እና አንድ ሁኑ። ካዛንቺስ ብላችሁ ለጀመራችሁ ልጆች የካዛንቺስ ልጆች አንድ እንድትሆኑ ነው ማሳስባችሁ። አሜን አሜን። እግዚአብሔር እርዳችሁ። እግዚአብሔር ከእናንተ ጋር ይሁን። የጀመራችሁንም ፍጻሜውን ያሳምርላችሁ። እግዚአብሔርን እመኑ፣ እግዚአብሔርን አመስግኑ በሉ። እግዚአብሔር ከእናንተ ጋር ይሁን። አንተንም ይባርክ፣ ጤና ይስጥ። አሜን። ትዳርንም ይባርክልን። አሜን። እሺ በል። አሜን። በጣም ነው የምናመሰግን። እኔም በካሳንቺስ ትዝታ ዘካሳንቺስ ብለን በከፈት ነው እንግዲህ ካሳንቺስ መድረክ፣ በዛ መሰረት ምስጋናዬን አቀርባለሁን። እንኳን ይህንንም ድምፆን ለማሰማት አበቃሁ። አሁንም እድሜ ጤና እግዚአብሔር ጨምሮ ይስጦ። ኤልሳም እናመሰግናለን። እንግዲህ እንደምታውቋቸው ካሳንቺስ አቶ በቀለ ወፍጮ ገባ ብሎ ነው ያሉት። ከጥርሰ በረዶ ጀርባ የኖሩ ናቸው። ኤልሳ ኃይሉና ሂሩት ኃይሉ። ሶስተኛዋ ማናት? ኤልሲ መስተዋት ኃይሉ የሶስት አራተኛም አለች። ቆንጂት ተፈራ፣ መስተዋት ኃይሉ፣ ኤልሳቤጥ ኃይሉ፣ ሂሩት ኃይሉ የእነሱ እናት ናቸው። ያደጉበት ደግሞ ካሳንቺስ የኖሩ ናቸው። ሮያል ክሊኒክ በጣም ብዙ ሰርተዋል። ያው ጀምሩም እንደተናገሩት ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። በተለይ በዛ ወቅት በዛ አስከፊ ጊዜ ሁሉ በነበረው የከፍተኛ 15 እስር ቤት በሕክምና ላይ በሚኬድ ጊዜ በአብዛኛው አንድ ትልቁን ስራ ሕክምና ያገለግሉ የነበሩት በሳቸው ስር ያሉ ብዙ ሰዎች አሉ። ያለ ራሱን የቻለ ታሪክ ነው እና እንደው ለማስታወስም ነው የምነግራችሁ። በዛ ላይ ሁሉ ብዙ ነገር ያውቃሉ። እግዚአብሔር ይስጥልን። በዚህ እንትን ላይ ምክራቸውን እንግዲህ ሰምተናል። እናታችንን እስቲ እድሜ ይስጥልን ሁላችሁም ትሏቸው ዘንድ ጠይቃለሁኝ። አመሰግናለሁ። እሺ፣ እግዚአብሔር ይስጥልኝ። እግዚአብሔር ይባርክ። አሜን አሜን። እሺ፣ ደህና ዋሉ። እንግዲህ ተባረክ። አሜን። የእናቱ ለታን ባሳዳለፍ ደግነቷ ብዙ መሆኑን አውቃለሁ። ወላጅና
ዘወትር ይሰማኛል